ማለት ተንኮል ምናምን ላታስቡ ትችላላችሁ እንደ ድሮ አይነት ነገር ምናምን አሁን ማሰብም አትችሉም ማድረግም አትችሉም ከዚህ በኋላ ምንም ማድረግ አትችሉም የነበራችሁን እድል በቃ ያኔ ከሽፎባችኋል አሁን ምንም ማድረግ አትችሉም ከዚህ በኋላ ግን ያልገባይ ነገር የተለያዩ ሰዎችን ፍቼ የፈጸሙ ሰዎችን ማለት ማህራቸው እንደዚህ አይነት ነገርም ሊፈጠር የማይችሉ ሰዎች ናቸው አብርሃምና ሩታ ምክንያቱም በቃ አንደኛ ተፋተዋል ሁለተኛ ደግሞ የተፋቱበት መንገድ አሪፍ አይደለም ሶስተኛ አሁን ያሉበትም ነገር ጥሩ አይደለም ሰላም መሆን ያልቻሉ ሰዎች ናቸው ዋናው ነገር ምንድነው ያው ኬኩ አሁን ካወራሁት ነገር ጋር አይገናኝም ችግር ውስጥም ቢሆኑም ባይሆኑም የተፋቱ ሰዎችን ኬክ እንቁረስ ማለት ምንም ሊገባኝ አልቻለም ምክንያቱ ምንድነው ተፋተዋል አይደል እንዴ ወይ የተፋቱበትን አንደኛ አመት ከሆነ እሺ እንላለን ገና አልሆናቸውም አይደለ አብርሃምና ሩታ ከዚህ በኋላ ኬክ ሊቆርሱ የሚችሉት በልጃቸው ልደት ወይም በልጃቸው ምክንያት ካልሆነ በስተቀር አብርሃምና ሩታ ኬክ የሚቆርሱበት ምንም አይነት ምክንያት የለም ከዚህ በኋላ ያው እግዚአብሔር የሚሳነው ነገር የለም ነገ ምን እንደሚፈጠር አናቅም እንደሚፋቀሩ እንደሚዋደዱ ወይም እንደ ባልና ሚስት የሚጣላ የለም እዚህ ምድር ላይ በነገራችን ላይ ፍቅራቸውም ጥላቸውም እኩል ነው በነገራችን ላይ ለዛ ነው ብዙ ጊዜ መልሶ የሚታረቁት ዛሬ እንደውም ያያየው ነበር ረጅም አመት የተፋቱ ሰዎች ረጅም 2 አመት 3 አመት ተፋቱ የቆዩ ሰዎች ድጋሚ ኪዳናቸውን ሲያድሱ ያያየውኝ እና አብርሃምና ሩታ ነው ትዝ ይያሉኝ ያሉት እነዚህማ በቅርቡ ይታረቃሉ በዛ አይነት አልኩኝ ካላቸው ማህላቸው ካለው ጥልና እንደገና ደግሞ በጥሉ ውስጥ ካላቸው ኮሙኒኬሽን የተነሳ በጥሉ ውስጥ እኮ መዋደዳቸውና መፋቀራቸውን የሚያሳዩ ሰዎች እኮ አብርሃምና ሩታ ናቸው ያው ጋሼ ትንሽ ለኛም ስለሆነ ከሩታም የባሰ አይደል እሱ ለኝነቱ ለዛ ዛሄዶ አፈቅርሻለሁ ምናምን ብሎ ብዙ ነገር ይቀባጥራል እንጂ ልቡ አሁንም ሄርሜላ ልቡ አሁንም ሩታ ጋር ነው ያለው በጣም ነው እናመሰግናለን